አደይ እንግዲህ ወደ እነ ሄላ ቤት ተመልሳለች ማለት ነው። ሄላ ቤት ተመልሳለች። ነገር ግን ለሄላ ሁሉንም ነገር ነገረችው። ማለትም ከዛን ቀን ከፍቅር ጋር ስወጣ አዙሮኝ ራሴ ስቼ ወድቄ እነ ንጉስ ይዘውኝ ሄደው ነበረ። ለዛ ነው ምናምን ለምለም ስትለው ለምለም ክፍለ ሀገር ሄዳለች የለችም፣ ግን እስከምመጣ እዚሁ ትቆየኝ ብላለች። ሊዲያ ደግሞ አደይን ስታያት እንደሆነ ነገር አደረጋት ማለት ነው። ምክንያቱም ደግሞ ልትሰሪ መጣሽ አንቺ ከርታታ ሂጅ ከዚህ ምናምን ብላ አደይን አመነጫጨቀቻት። ከዛም አይ በቃ ካስደበርኳችሁ ልሂድ፣ እኔ ለምሊ እዚህ ነኝ ስላለችን የመጣሁት። ኧረ ቁጭ በይ ችግር የለውም አላስቸገርሽንም። እናም ለምለም ደግሞ እስከምመጣ እዚህ ቆይም ብላሻለች፣ ክፍለ ሀገር ሄዳለች አላት ማለት ነው። እንግዲህ እዛ ቁጭ አለች። ለኤላ ምሳ ምናምን ሰራችለት። ከዛም ሄላ ደግሞ ስልክ ተደውለውለት አባቱ ቶሎ ብለ እዚህ እንድትመጣ እፈልጋለሁ ሲለው እንግዲህ አሁን እሱ አጣብቅኝ ውስጥ ገብቷል። ለምለምንም ልቧን መስበር አልፈለገም፣ ግን ደግሞ የአባቱንም እንዴት ያድርግ እና እሺ አባዬ ሁሉንም ነገር በፍጥነት አስተካክዬ እመጣለሁ አለው ማለት ነው። ምክንያቱም እዛ ሄዶ እዛ እንዲኖርና የአባቱን የጓደኛውን ልጅ እንዲያገባ ነው መሰለኝ። እሱ ደግሞ ለምለምን እንዴት ያደርጋት ግራ ተጋብቷል ማለት ነው። ለማንኛውም ያው ውሳኔ ወስን ብለዋለች። ምክንያቱም ድጋሚ ልቧን እንዳትሰብር አለችው ማለት ነው። አደይ እኔም እሱን ብዬ ነው ምን ላደርግሽ እያለ ነው እንግዲህ። ከዛም እንግዲህ ሊዲያ እቤት ሄዳ ወይዘሮ ፍቅር ጉደር ገዝታ ወይን ማለት ነው ገዝታ እንግዲህ ከዚህ ከዴቭ ጋራ አለሟን ልትቀጭ አይ ሀሳብ ምኞት እኮ አይከለከልም። እንግዲህ እንደዛ አይኑን አስራ ይዛ መታ አይኑ ስትፈዛው እሱ እንኳን ሰፕራይዝ ሊሆን እንግዲህ አንቺ ግን ምን አይነት ሴት ነሽ? ምን አይነት ሰይጣን ሴት ነሽ አላት ማለት ነው። ምን ነው ምን አደረግኩ? አሁን እዚህ ቤት ውስጥ ያለ ነው እኔ እናንተ ብቻ በፍቅር ክንፍ እንበል። ኧረ እንደው ክንፍ ያለው አሞራ ይብላሽ አልልሽ እርግማለሁ የምር ነው ብልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ፍቅር በሰፈሩት ቁና መሰፈር አይቀርም አይደል የሚባለው። እንግዲህ ሰው የዘራውን ነው የሚያጭደው አይደል። ዳይመንድ እንግዲህ በተራው እንኮኮ ብሎ ተሸክሟት ውልቅ ብሏል ማለት ነው። ስታቅራራ እንግዲህ አደይ ከነ ንጉስ ጋር መሄድ አለብኝ ብላ መጀመሪያ ሁሉንም ነገር እንዴት እንደዚህ ታደርገኛለህ ዳይመንድ ምን አይነት ሰው ነህ? እንዴት እኔ ላይ እንደዚህ ሁሉ ታደርጋለህ? ስለ እንዴ አደይ አንቺ እኮ ፍቅር የሰጠኝን ገንዘብ ብታይ እኮ እንኳንም ትይ ነበረ። ምን አለችው? መጀመሪያ ኬታ መታ እንደሰጠች ገንዘቡን ታውቃለህ? እኔ ኬትም ታምጣ ምን አገባኝ፣ ገንዘቡን ነው የምፈልገው አለ ማለት ነው። ገንዘቡ እኮ የኔ ነው፣ ለእኔን ደሞዝ ነው ላንተ የሰጠች። ምን አለ? አዎ ባርኮት ክፈይ ደሞዝ ክፈያት ብሎ የሚሰጣትን ነው ለእኔ ሳስጠኝ ላንተ እየሰጠች ስል፣ ቆይ ደሞዝ ከፋይሽ እሷ ነች እንደ ሲሉ አይደለችም፣ ግን እሷ ተማሪነት ኬት ታመጣለች፣ ግን ባርኮቴ ነው በእሷ እየላከ ለእኔ እንዲሰጥ የሚያደርገው ሲል አበደ አበደ አበደ። እሰራላታለሁ አለ። የሰው ላም ነው እንደሰጠች ለዛውም ያለይን ብሎ እንግዲህ አበደ ማለት ነው። ከዛም በቃ አደይ አንቺ አሁን እዚህ ቆይ፣ አንቺም እዛ ቤት ተመልሰሽ ዳግመኛ ሲኦል ውስጥ አትግቢ፣ እዚሁ ከንጉስ ጋር ቆይ ሲላት መሄድ አለብኝ ልቀቁኛለች። ንጉስን ቢለመናት በቃ ሄዳለሁ ብላ ሄደች ማለት ነው። በቃ ትይርተዋት አለ ማለት ነው። ዳይመንድ ወደዛ ወደ ኤላ ቤት ተመልሳ ሄደች። አሁን እንግዲህ ነገር መጣ። እሰራላታለሁ ብሎ መፎከር ጀመረ ማለት ነው። ሊዲያም ወደ ቤት ተመልሳ ለወንድሟ አደይ ኤላ ቤት ነው ያለችው ስትለው እየበረረ ሄደ ማለት ነው። አደይ እኮ በጣም ናፍቀሽኝ ነው የመጣሁት አይደለም። ሌባ የተባለችዋ ልጅ እንዴት ልትናፍቅቻለች? ሌባ ብለሃት አልነበር እንዴ ባለፈው? እንዴ ሰው አንዳንድ ጊዜ ሰው እኮ ቆም ብለን ልናስብ ነው አይደል እንዴ? ዝም ብለን አፋችን እንዳመጣልን አይደለም እንወስነው። እና እንግዲህ ያው እሷ ይቅር ባይ ልብ ስላላት ብቻ ያቅፋ ሰላም አለችው ማለት ነው። አደይ እንግዲህ መጨረሻሽ ምን ይሆን? እዛ ቤት ተመልሰሽ የምትመጪ ከሆነ አሁንም ሲኦል መግባትሽ ነው። ምክንያቱም ፍቅር አትለቃትም እንዲሁ በቀላሉ ማለት ነው። ፍቅር አሁን የታገተችው ደግሞ ስትለቀቅ አንቺ ነሽ ያሳገትሽኝ ስለምትል አደይ ስቃዩዋ ይበዛል። ግን እንደኔ እዛ ቤት ባትመለስ እመርጣለሁኝ አደይ ማለት ነው።
መመለስ የለባትም። አንተ ለስሜት ብለህ እንጂ ለፍቅር ብለህ እንጂ የአደይን ስቃይ ሳይገባ ወይ ሳይንት ሳትለው ገብቶ አይደለም እንዴ? ለእሷም አስቡላት እንጂ የእውነት እንግዲህ አደይ ወደ ነዴር ቤት ልትመለስ ነው ማለት ነው። መጀመሪያው ነው ደላላ ቤት ሄጄ ስራ ፈልጋለሁ ስትል አይ እዚሁ መቆየት አለብሽ ምናምን አላት ማለት ነው። እንግዲህ አንቺ ነሽ የምታውቂው። ለምለም እንግዲህ ክፍለ ሀገር ሄዳለች። አደይ ስትመጣ እዚሁ ትጠብቀኝ ብላለች። እንግዲህ ብቻ አላውቅም። ሊዲያ ደግሞ በሩን ላዋ ላይ ቆልፋ ስልኳንም ተቀብላት እንግዲህ ሁለቱንም ስልክ ደረጃ ላይ እንዳስቀመጠችው ዳይመንድ ተሸክሟት ውልቅ አለ ማለት ነው። ወይኔ እንዴት ደስ እንዳለኝ የእውነት ማለቴ የአደይን ስቃይ ትቅመሰው እስኪ ምን አይነት እንደሆነ ስቃይ። እንደዛም ብር እንዳላልሽ እንግዲህ በአንድ እንኮኮ ተሸክሞሽ ውልቅ አለ ዳይመንድ ማለት ነው። ምክንያቱም ጥሩ ነገር ስንሰራ ጥሩ ነገር ይገጥመናል፣ መጥፎም ስንሰራ እንደዛው እንደ ስራችን ነው አይደለም የሚከፍለን። ያው ጥቅምሽ ምንም ላይ አልዋለም ተንኮልሽ ማለት ነው። ያው እንደዚህ ጣለሽ አሁን ዱርዬ ላይ እመኑኝ። ዳይመንድ ደግሞ እንደዚህ በቀላሉ አይለቃትም። 40 ነው የሚገርፋት። ግን ደግሞ የአደይ ስቃይ እንደዛው ይበዛል። ምክንያቱም ከዛ ስትወጣ አንቺ ነሽ ያሳገትሽኝ ብላ አሁንም ስቃውን ታበዛታለች። እኔ ግን አደይም ቢሆን እዛ ቤት አልመለስም። ቀልደኛ እና ኤላ ለምንድን ነው ለራስሽ የማትቆሚው? ለምንድን ነው ራስሽን የማታስከብሪው እንዴ? ማንም አንቺ ላይ ተነስቶ ባልሰራሽው ስራ ሲፈርድ ለምንድን ነው ዝም የምትይው? ልክ እኮ እንዳደረገ ሰው ነው ዝምታሽ ሲላት ምን ላድርግ እኔ ፍቅርን የሆነ ነገር ብላትም በቀላትም ደግሞ ምናልባት እንኳን ከዛ ቤት ወጥቼ ሌላ ቤት ቢሄድ ከፍቅር የበለጠ ሰው ሊገጥመኝ ስለሚችል እኔ ምንም አልልም። ስለዚህ ፍቅርም ልጅ ነች ምናምን ትላለች። አይ ልጅ የምን ልጅ ነች እቺ? አጭር ሰው አንቱ ሳይባል ያረጃል አሉ የሀገሬ ሰው። ጉድ እኮ ነው እናንተዬ። እሷን ልም ያለች ክርር ያለች አይደል ልጅ አለ እኮ። ልጅ ማለት 7 ዓመት 8 ዓመት 6 ዓመት 8 ዓመት ራሱ ብዙ ነገር ያውቃሉ። እና እንግዲህ አደይ ማነች ፍቅር እንግዲህ ዛሬ ዋጋዋን ታገኛለች። እኔ እንደው ያሳቀኝ ማለት ነው ዴቭን ሰርፕራይዝ ልታደርገው እኮ አይኑን ማሰሯስ ደግሞ እንደ ሰርፕራይዝ ሆነልኛል። ቀልደኛ እንደ ስታሾፊሳ እና ኤላ ደግሞ ወደ ውጪ ወጣ ብለን ተዝናንተን በልተን ጠጥተን እንምጣ ሲላት አይ እኔ እንኳን አልሄድም፣ ባይሆን ሊዲያ እንደዚህ አይነት ነገር ስለምትወድ ይዛቸው አትሄዱ፣ እኔ ደላላ ቤት ሄጄ ስራ ፈልጋለሁ ስትለው አትሄጂም፣ እኛ ጋር ሁኚ አደይ ከኛ ጋር ሁኚ አለ። ይሄ ዴቭ ማለት ነው ራሱ አይኑ ስር እንድትቀመጥለት እኮ ነው ስቃይ ያወሳል። እንግዲህ እሷ እሺም እምቢም አላለችም ዝም አለች ማለት ነው። ግን እንደኔ እዛ ቤት ባትመለሽ ጥሩ ነው። ምክንያቱም አሁንም ስቃይሽን ታበዛዋለች። በተለይ ደግሞ አሁን ዳይመንድ ይዟታል። ዳይመንድ ስለያዛት ደግሞ እሷ ነች እንደዚህ ያሳዘችኝ ወይ ያሳገተችኝ ትላለች። እሷ አታፍር መቼም። በነገራችን ላይ እንደዛ ብትላትም እንኳ ጉዷ ይወጣል። አሁን ፍቅር የአደይን ደሞዝ ለዳይመንድ እንደከፈለችው የኤላን ብር እሷ እንደሰረቀች ሁሉን ነገር እንዳቀነባበረችው ጉዷ ስለሚጋለጥ አሁን ሊዲያም ታጋልጣታለች ብዬ አስባለሁኝ። መጋለጥ አለባት።